ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የፋሲል ግንብን በዛሬው ዕለት መረቁ። በዚህ ላይ ማቀርብላችሁ መረጃ አለ። በዚህም ምረቃ ላይ ያልተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልእክታቸውን አስተላልፈዋል። አያይዤ ማቀርብላችሁ ነገር አለ። ሶፊያ ሽባባው ከወጣቱ ባለሀብት የጋብቻ ጥያቄ ቀረበላት የሚል መረጃም ወጥቷል። ይህንንም አደርሳችኋለሁ። በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና በላይም ፕሮሞሽን መካከል ለአመታት ሲካሄድ የቆየው የክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው መጨረሻ ውሳኔ ተቋጭቷል። በዚህም ላይ እንግዲህ ማስደምጣችሁ ጥንክር አለ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የፋሲል ግቢን መረቁ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ከከፍተኛ የመንግስት ስራ ኃላፊዎች ጋር በመሆን የታደሰውን የፋሲል ግቢ መርቀዋል። የተከናወነው ሰፊ የእድሳት ስራ በቅርስ ስፍራው ነባሩን ታሪክ በመጠበቅ ውበቱንና ተደራሽነቱን በማሻሻል አዲስ እስትንፋስ የሰጠ ሆኗል። የእድሳት ስራው የቤተ መንግስቱን ግንባታ መዋቅር መጠገን፣ የእግር መንገዶችን ማሻሻል፣ ቁልፍ የሆኑ ህንፃዎችን ከዝግባና ዋንዛ ባህላዊ ቁሳቁሶች ተጠቅሞ በማደስ የስፍራውን ግለወጥ መልክና ባህሪ ለመጠበቅ ተሰርቷል። ለጎብኚዎች ምቾት የተሰናዱ አገልግሎት መስጫዎችም ትርጉም ባለው ደረጃ ተሻሽለዋል። አዲስ የቱሪስት ማዕከል ተከፍቷል። ዘመናዊ መጸዳጃ ቤቶች፣ የተሻሻሉ የመብራትና የደህንነት ስርዓቶችም ተሰናድተዋል። እንደ አጼ ፋሲል፣ አጼ ቀዳማዊ ዮሐንስና አጼ ቀዳማዊ ኢያሱ አብያተ መንግስትም ብሎ ድልድዮች፣ መታጠቢያ ስፍራዎች፣ ታሪካዊ በሮች ወዘተ በጥንቃቄ ታድሰዋል። በተጨማሪም ከ40,000 ስኩዌር ሜትር በላይ የአካባቢው ምድር የማስዋብ ስራ ተሰርቷል። ይህም ለጎብኚዎች ይበልጥ ሳቢ የሆነ አካባቢን ፈጥሯል። አጠቃላይ የእድሳት ስራው ከአንድ ዓመት በታች የፈጀ ሲሆን የዚህ አስደናቂ ታሪክና የባህል ስፍራ ለረጅም ጊዜ ጠብቆ የሚያቆይ አኳኋንም ተከናውኗል። የዘገባው ምንጭ ኢቢሲ ነው። በተያያዘ መረጃ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ላይ መልእክታቸውን አስተላልፈዋል። የጎንደር ሁለተኛው የስልጣኔ ዘመን ተበሰረ። የፋሲል ግንብ 400 ዓመታት ያህል የሚንከባከበው አቶ የእርጅና እድሜው ላይ ደርሶ ሞቱን ነበር የሚጠብቀው። በጠቅላይ ሚኒስትር አብይ አህመድ አመራርና ክትትል እንደ ንስር ታድሶ ተነሳ። ከአዘዞ እስከ ፒያሳ ያለው የጎንደር መንገድ ግራቀኙ እየተስተካከለና እያማረ ዳግም እየተወለደ ነው። ያውም ውበት ጥቅምና ምቾትን ጨምሮ ተጀምሮ ያለማለቅና ቆሞ የመቅረት መተረቻ የሆነው መገለጫ ዛሬ ታሪኩ ተቀየረ። ወድቆ የመነሳት ደክሞ የመበርታት ምሳሌ ሆነ። ወንዙ ተቀለበሰ። አንዱን ወሳኝ የሆነ ምዕራፍ ተሻገረ። እነሆ የጎንደር የሁለተኛው ስልጣኔ ዘመን በዚህ ሰሞን ተበሰረ ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልእክታቸውን አስተላልፈዋል። በሌላ መረጃ በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና በላይም ፕሮሞሽን መካከል ለአመታት ሲካሄድ የቆየው የክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ ተቋጭቷል። ጥቅምት 25 ቀን 2018 ዓ.ም 5 ዳኞች በተሰየሙበት የሰበር ሰሚ ችሎት በሀገሪቱ ሕግ በፍርድ ቤት ደረጃ የመጨረሻው ውሳኔ ሰጪ አካል የስር ፍርድ ቤቶች የሰጡትን ውሳኔ በማጽናት ላይን ፕሮሞሽን ለድምፃዊ ቴዎድሮስ ካሳሁን 5 ሚሊዮን ብር እንዲከፍል ተወስኗል። የክርክሩ ዳራ የክርክሩ መነሻ ድምፃዊ ቴዎድሮስ ካሳሁን የካቲት 11 ቀን 2012 ዓ.ም በመስቀል አደባባይ ላቀረበው የኢትዮጵያ ወደ ፍቅር ጉዞ የሙዚቃ ኮንሰርት ካዘጋጁ ላይን ፕሮሞሽን ጋር የገባው ውል መጣሱን ተከትሎ ነው። ድምፃዊ ቴዎድሮስ ለፌዴራል ከፍተኛ ፍርድ ቤት ባቀረበው ክስ ለኮንሰርቱ 10 ሚሊዮን ብር ተፈጽሞልኝ እንድሰራ ብስማማም በውላችን መሰረት ገንዘቡ ግን አልተከፈለኝም በማለት ዋናው ገንዘብ የካቲት 15 ቀን 2012 ዓ.ም ጀምሮ ከሚታሰብ 9 በመቶ ወለድ ጋር እንዲከፈለው ጠይቆ ነበር። የፍርድ ቤቶቹ አንደኛ የፌዴራል ከፍተኛ ፍርድ ቤት መዝገቡን ሲመለከት ቆይቶ ጥቅምት 6 ቀን 2016 ዓ.ም በዋለው ችሎት ላይን ፕሮሞሽን ለቴዲ አፍሮ 5 ሚሊዮን ብር እንዲከፍል ወስኖ ነበር። ሁለተኛ የፌዴራል ጠቅላይ ፍርድ ቤት ተከሳሽ ላይን ፕሮሞሽን በውሳኔው ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ቢጠይቅም ጠቅላይ ፍርድ ቤቱ የከፍተኛ ፍርድ ቤት ውሳኔ በማጽናት ይግባኙን ውድቅ አድርጎበታል። ሶስተኛ የአፈጻጸም ክስና የሰበር ይግባኝ ቴዲ አፍሮ ገንዘቡ እንዲከፈለው የአፈጻጸም ክስ ከፈተ። ሆኖም የተከሳሽ ጠበቃ ህዳር 25 ቀን 2017 ዓ.ም በነበረው ችሎት የስር ፍርድ ቤት ውሳኔን በመቃወም ለሰበር ሰሚ ችሎት ይግባኝ አቅርበናል፣ እንዲሁም ድርጅቱ ስራ እየሰራ ባለመሆኑ ገንዘብ የለውም፣ ለመክፈል እንቸገራለን የሚል ምላሽ በመስጠት ክፍያውን ለማስቆም ሞክሮ ነበር። የመጨረሻው ውሳኔ ግን የሰበር ሰሚ ችሎቱ የተከሳሹን መጨረሻ ይግባኝ ጥያቄ መርምሮ ቀደም ብሎ ለቴዲ አፍሮ የ5 ሚሊዮን ብር ክፍያ ይፈጸም የተባለው ውሳኔ አግባብ ነው ሲል የስር ፍርድ ቤቶችን ውሳኔ በማጽናት መዝገቡ ተዘግቷል። የዜናችን ምንጭ ዛሀበሻ ነው። ባልተያያዘ መረጃ ሶፊያ ሽባባው ከወጣቱ ባለሀብት ጋር የጋብቻ ጥያቄ
ቀረበላት። እኔ የተወለድኩባት አካባቢ ያደገ አማርኛው ደስ የሚል የገጠሩን ለዛ የተላበሰ አንድ ወጣት ባለሀብት ጎበዝ ነጋዴ በሰዎቻችን በኩል አስተዋውቁኝ ብሎ ተዋወቀኝ። ምን ያህል ስራዎቼን እንደሚያደንቅና እንደሚወደኝ ነግሮኝ የጋብቻ ጥያቄን አቀረበልኝ። እኔም ስለ ቀና አመለካከቱ አመስግኜ በጌታ ነህ ወይ ብዬ ስጠይቀው አይ ጌታን አልተቀበልኩም፣ አንቺ ጥያቄን ከተቀበልሽ ጌታን እቀበልልሻለሁ አለኝ። ልጁ ፍጹም የዋህና ቀጥተኛ ሰው ነው። እኔም ለኔ ብለህ ሳይሆን ለራስህ ብለህ ተቀበል ብዬ ጌታን የመቀበል ጥቅማ ጥቅሞቹን አስረዳሁ። ከዚያም አንድ የምወደው አገልጋይ ጠርቼ እሱ እንዲጸልይለት አደረኩ። በነጋታው ይሄው ነጋዴ ደውሎ እህሳ አለኝ። ጌታን ተቀበልኩ፣ በይ አሁን ፍቅራችንን እንጀምር ሲለኝ አሁን የድህነትን ትምህርት ተማር፣ ከዚያ በኋላ ነው ደግሞ የጌታ ፍቃድ መሆኑን መወያየት መጸለይ የሚቻለው። አሁን ስለምንም ጉዳይ ማውራት አይፈቀድም አልኩት። አራህ እና ከተማርኩ በኋላ እንጂ አለ ብትኝ ሲለኝ እና በመማር የዘላለም ህይወት አትርፈ መሄድ ነው፣ ምንም አትጎዳም ስለው ብዙም አልተዋጠለትም። ከተወሰነ ቀናት በኋላ የመኪና መሸጫ ቤት ሄዶ ደወለልኝና ነይ አሁኑኑ የ6 ሚሊዮን ብር መኪና በስምሽ ገዝቼ ልስጥሽ አለኝ። የምሩን እኔን ለማስደሰትና ለማሳመን አስቦ ነበር። እኔም ቆጣ ብዬ ምን ለማለት ፈልገህ ነው? ይሄ ለኔ ስድብ ነው ስለው ብስጭት ብሎ አረ ይድፋሽ ምኒቱ ናት አለ። አው ንቀት ነው ስለው አረ ለሚያርግሽ አለኝ። እንደዚህ ማለቱ በጣም አሳቀኝ። ቆጣ ብሎ እኔ ላንቺ ካለኝ ትልቅ አክብሮት እንጂ ለማንም ልጃገረድ እንኳን ፈጽሞ የማላደርገው ነው ላንቺ አስቤ ልግዛልሽ አልኩሽ ሲለኝ የኔ ዋጋ እኮ ከልጃገረድ ዋጋ እጅግ ይበልጣል ስለው እየሳቀ ተይ እንጂ የሁለት ልጆች እናት መሆንሽን አትርሺ ሲለኝ እኔ ስላከበርኩሽ ነው ልግዛልሽ አልኩሽ ሲለኝ እኔም በገንዘቡ ልታሳምነኝ መሞከር ከክብሬ አውርዶ የሚፈጠፍጠኝ እንጂ የሚያከብረኝ አይደለም፣ አርፈ የእግዚአብሔርን ቃል ተማር ብዬ ዘጋውበትና የሩቅ ወዳጆች ሆነን ቀረን። ወንዶች ሁሉ ራሳችሁን ለፍቅር ወይም ለትዳር ብቁ ለማድረግ ቀዳሚው የእግዚአብሔር ቃል ነው። በትዳር ውስጥ ገንዘብ በጣም አስፈላጊ ነገር ነው፣ ግን ዋናው ነገር አይደለም፣ ዋናው የእግዚአብሔር ቃል ነው ስትል ሶፊያ ሽባባው መልእክቷን በዚህ ሁኔታ አጋርታለች። ቤተሰቦቻችን አብራችሁኝ እዚህ ድረስ ስለቆያችሁ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በሌላ መረጃ እመለሳለሁ።